ባጢልን በመርዳት ላይ የሚረባረቡትና የሚራኮቱ ሰዎች ነገ በእኛ ዘንዳ ተገቢ ዋጋቸውን ያገኛሉ ብሎ ደመደማያት ማለት ነው። ወፉን ነሲበው ማለት ጀዛኡም ተአስበሁም على الباطل ባጢል ላይ የሚያረጉት ርብርቦች ዋጋቸውን ነገ በተሟላ መልኩ እንሰጣቸዋለን። በዶላላቸውም በኢድላላቸውም ማለት ነው። ራሳቸው ደግሞ ሌሎች ሊዋዎች በማጥመማቸው የሚገባቸውን ዋጋ እንሰጣቸዋለንና ስለዚህ ለፍላፊዎችና ለፋፊዎች በጮሁ ቁጥር እንዳትጠራጠሩ ይላል። ወለቀድ አተና ሙሳ الكتاب ይህን አባባል ደግሞ በታሪክ አጣቅሶ ሊያጠናክረው ነው ማለት ነው። አህለል ባጢል በባጢላቸው ላይ መግረራቸውና በጠንከራቸው ዛሬ አይደለም የተጀመረው። አሁን ቀደም የነበሩት እንደዚሁ በባጢል ላይ የገረሩ ብዙ ሰዎች አልፈዋል ማለት ነው። እንደገና አህለል ባጢልም እሱ አህለል ሐቁም የነዚህ አህለል ባጢሎች ጥንካሬ እኛ ተሳስተን ይሆን ወይ የሚል ጥርጣሬ ማሳደሩባቸዋል ማለት ነው። ኡዲና من قبل أن تأتينا ومن بعد ما جئتنا ራውንና ሽማምንቶች በሚያደርሱባቸው ግፍና ጭፍጨፋ ሰላይተው አይዟችሁ አላህ ይረዳችኋል ሲሉ ነብዩ ሙሳ ወደዚህ አላህ ይረዳችኋል ተላለ አንተም ሳትመጣ በፊት ተሰቃይ ነበር አንተም ከመጣ በኋላ የባስ እንጫል ተሻሻለ ተመቸ ነው አሉ ራውን እንግዲህ የያዘው ሐቅ ነው ብለው እስከሚጠራጠሩ ድረስ እኛ ይሄው በሐቅ ላይ ነበር ብንታገልም ፍራውን አልተበገረልንም እስካሁን ያው በጭፍጨፋው ላይ እየቀጠለ ነው ያለው እሱን አላህ እየረዳው ነው ያን አላህ እየተወነ ወደሚለው ሄዱ ማለት ነው። ግን አላህ Subhanahu Wa Ta'ala ወቅቱ ውስጥ የሚደርስ ነውና በመጨረሻ ከላ እነማ ረቢ ሰይዲና አይምሰላችሁ ነፊትና ነው እሱን አላህ ለብዙ ጊዜ ያቆየው እንጂ በመጨረሻ መውደቁ አይቀርም አቱን ጌታዬ ከኔ ጋር ነው አሉ። ይሄንን እንግዲህ ማስረጃ አንድ ነገር ተተናገር ያ ነገር አባባል ትክክለኛ መሆኑን የታሪክ ጥቅስ ያስፈልጋል። ይሄ ነገር አሁንኛ በሐቅ ላይ ሆነን እየተደበስን ነው ያለነው ሌሎች አህል ባዲል ደግሞ ያናፉ ያቀራሩ ነው ያሉትም እየተሳካላቸው ነው። ታዲያ መቼ ነው ጊዜ ላይ ረዳቸው አብሽሩ እየተባሉ ለሚሉ ሰዎች አይ ታሪክን አትርሳራ እዚህ ቀደም ከዚህ የባሰ ብዙ መከራ ደርሶባቸው አላልሐ ለደቁሰው ተስፋቸው ምን ነው አላህ ግን እንደገና ባልጠበቁት ሁኔታ ነስር የሰጣቸው ብዙ ናቸውና ለምሳሌ ሙሳንና የህዝቦችን ታሪክ ማንሳት ይበጃል ለዚህ ነገር ብሎ ወደ ታሪኩ ያሻግረናል ማለት ነው። ታሪክ ማኝ ነው ማስረጃ ነውና ማለት ነው። ወለቀድ አተና ሙሳ الكتاب አንተ በፊት ወላሂ በእርግጥ ለነብዩ ሙሳ አዋቂውን ኪታብ ሰጥተናል الكتاب المعهود المعروف ተውራት ነውና ማለት ነው። فاختلف فيه በተውራት ከዛ በፊት ከወረዱት ሁሉ ኪታቦች በጣም ግልጽ የሆነ ኪታብ ነበር። በተውሂድም ሆነ በሙዓመላም በማንኛውም ነገር አጥጋቢና ብሩህ የሆነ መመሪያ ነበር። እሱም ጥሩና ብቁ የሆነ ኪታብ ከመሆኑ ጋር ሰዎች አልተስማሙበትም ተጨቃጨቁበት እና አመለካከት ያላቸው እንዲህ አይነት መመሪያማ ከመጣለን እንቀበለው ብለው ሲቀበሉ ሌሎቹ ደግሞ ሐቅ መሆኑን ያወቁ ግግም ብለው ፈለሙት ማለት ነው። በተውራትም ላይ ሲጨቃጨቁ ነበር። ዛሬም ታዲያ በቁርአን ላይ ቢጨቃጨቁ አያስገርም ታሪክ ራሱን ይደግማል እንደሚባለው ማለት ነው። ወለውላ ከሊማቱን ሰበቀት من ربك እነዚህን ሐቅ ካወቁ በኋላ የሚተራጠሩና የሚተራከሩ ሰዎች አላህ Subhanahu Wa Ta'ala ቀደም ብሎ ውሳኔ ባያሳልፍ ኑሮ ለጌታ ያለፈው ውሳኔ ባይኖር ኑሮ ለቁዲየ በይነሁም በእለቱ ፍጻሜያቸው ይጠናቀቅላቸው ነበር ማለት አህለል ባጢል ላይ ሆኖ ግርር ሲል አላህ እሱ እንደ ጥፋቱ ቢሆን ኑሮ ወዳውኑ አፈርድም ያበላው ነበር ማለት ነው። ግን ገና ሳይፈጥረው ይሄን እንደሚያረግ ያውቃል። ገሌ ያው የኛ መልእክት ይደርሰዋል ያን ሐቅ መሆኑን ያወቀ ግርር ብሎ ያን ይቃወማል።
እየተቃወመም ይህን ያህል አመት በሰላም ይቆያል ብሎ ቀጥሯል። መጀመሪያ ያቺ ውሳኔ ባትቀድም ኑሮ እንደሱ ጥፋት ቢሆን ኑሮ ዛሬውኑ ድብን አረገው ነበር። ግን ቀጠሮዬን እጠብቃለሁ ይላል አላህ ሱብሓነሁ። አሁንም እናንተ ጥላቶቻችሁ የበላይ ሆነው ሲያናቁ እናንተ ድክመት ስታሳዩ በቃኛው እንግዲህ አላህ እኛን አረዳነው የምትሉ ከሆናችሁ ትሳሳታላችሁ። ታሪክ እንደዛ አይደለም። አለልባጢሎችን የተወሰነ ጊዜ ድል ይሰጣቸዋል፣ የበላይነት ይሰጣቸዋል፣ ያቀራራሉ፣ ፎክራሉ፣ እኛ በላይ ላሳር ብለው ይቆፈሳሉ። አለል ሀቅ ደግሞ ባላቸው ድክመት የበታች መስለው ይታያሉ ለተወሰነ ጊዜ ማለት ነው። ያ ነገር ግን እስከ ዘለቄታው ይቀጥላል ማለት አይደለም። ሚዛን መለወጡ አይቀርም። አላህ Subhanahu Wa Ta'ala አለል ባጢል ተወሰነ ጊዜ የበላይነት ያገኛል ብሎ ያ ቀጠሮው እስከሚያልቅ ድረስ በሰላም የፈለገውን ነገር እያደረገ አቆየዋለሁ ብሎ ውሳኔ ያሳልፍ። ያቺ ውሳኔ እስከምታልቅ ድረስ ነው እንጂ እነሱን ወዲቻቸው ወይም ደግፊያቸው አይደለም። ያ ውሳኔ ባይቀድም ኑሮ ለቁዲየ በይነሁም በመሐከላቸው የሚገባው ውሳኔ ይሰጣቸው ነበር። ወኢነሁም ለፊ ሸክ ሚንሁ ሙሪብ ነታው ይሄ ሆኖ እያለ እነሱ ግን በጣም አደናባሪ በሆነ ጥርጣሬ ላይ ናቸው። በአክሱ እናንተ በባጢል ላይ እንደሆናችሁ ነው የሚገምቱ፣ እነሱ በሐቅ ላይ እንደሆኑ ማለት ነው። ያ ነገር ግን በመጨረሻ ብያኔ ይሰጠዋል ወቅቱ ሲደርስ ለማለት እንግዲህ ሁሉም የለመደውን ነገር አለል ሐቅም ያመነበትን ነገር ሐቅ ነው ብሎ ይቀጥላል። ያ አስፈላጊውን ሁሉ ዋጋ እየከፈለ ማለት ነው። አለል ባጢል ደግሞ ለጊዜው አላህ ሲረዳውና ያው እንትን ሲሳካለት ያሰበው ነገር እኔን ነው የወደደኝ አላህ ብሎ እናንተን በባጢል ይጠረጥራችኋል ማለት ነው። እሱማው እንደሚሉት ሐቀኛ ቢሆኑ ኑሮ ለምን አላህ ይረዳቸው ነበር? ይኸውኛ እያየላቸው አይደለም በሚል ጥርጣሬ ውስጥ ተዘፍቀው ነው የሚዋኙት ማለት ነው። ይሄ ደግሞ ለነብዩላህ ሙሳ ታሪክ ታነሱ በቂ መረጃ ታገኛላችሁ። ለዚህ አትቸኩሉ፣ ተስፋ አትቁረጡ። አለል ባጢልም የተወሰነ ጊዜ የበላይ ያለ እየደረፋ ሊቆይ ይችላል። ያ ነገር በቀደር ስላለፈ እንጂ እሱን ወዲቸውና ደግፌው እናንተን ጠልቻችሁ እንዳይመስላችሁ ነው የሚለው አላህ። ግን ትግል እስካለ ድረስ ትግል ከሌለ ግን ፋይዳ የለውም። ለባጢል እጅ ከሰጠ እንደደረቀ ድጋር ታወጣው ማለት ነው። ትግሉ ላይ ካለ ግን የፈለገው ጉዳትም ቢደርስብህ ብትጨቆንም አንድ ቀን አንተ ድል ማግኘት የማይቀር ነው ይላል አላህ Subhanahu وإن كل لما لوفينهم ربك أعمالهم كل من الفريقين እና ሁለቱም ወገኖች አለል ሐቅም አለል ባጢልም አላህ Subhanahu Wa Ta'ala የሥራ ውጤታቸውን ይሰጣቸዋል፣ ያስረክባቸዋል ነገ ማለት ዱንያ ላይ አለል ሐቅ አለል ባጢል መስሎ ሊታይ ይችላል። አለል ባጢል አለል ሐቅ ሆኖ ሊደረግ ከደጋፊውና ደጋፊው ማጣት አቋያ ሲባል ይታይ ማለት ግን በመጨረሻ መሆን የማይቀረው ነገር ቢኖር ሁሉንም የሥራ ውጤቱን አላህ ያስረክበዋል። ባጢልም የፈለገውን ያህል መላእክት አልበሸር ቢረባረብለት መውደቁ አይቀርም፣ መጨረሻ ላይ ባጢል ነውና ማለት ነው። ሐቅ ደግሞ ብትመነምንም ምናልባት ለብዙ ጊዜ ተረግጣ ብትቆይም አንዲ ትውልድ እንኳን ባይሳካ በሁለተኛ ትውልድ በሶስተኛ ትውልድ ጊዜውን ጠብቆ የበላይ የሚያረገው ኃይል ይፈጥርለታል ማለት ነው። ስለዚህ ለሁሉም እድል አለው ድርሻ። ወፊየነሁም ረቡከ አዕማሉ ሁሉም ሰራተኞች ስራ ውጤት ጌታ የሚያስረክብበት ጊዜ አለ። የዘራውን ያጭዳል ሁሉም ማለት ነው። ለባጢልም ሽንጡን ገትሮ የሚከራከረው ለጊዜው ቢመስለውም ነገ ተንኮታክቶ መውደቁ አይቀርም፣ ውጤቱ ያ ነው። አለል ሐቅም ደግሞ ተጨቁኖና ተረግጦ ተዋርዶ ቢቆይም በመጨረሻ ወላቂበቱ ለልሙተቂን እንዳለው እድል ሳይሰጠው አይቀርም እና ያን ጠብቁ በትዕግስት ማለት ነው። ለቁዲየ በይነሁም ወኢነሁ አዕማሉሁም ኢነሁ ቢማ ያዕመሉነ ኸቢር አው ቢማ ተዕመሉነ ኸቢር ያንበታ አላህ Subhanahu Wa Ta'ala ፍጥረታት በሚሰሩት ነገር ጥልቅ አዋቂ ነው።
እናንተም የምትሰሩትን በጥልቅ አውቃለሁኝ መቼ ነስር እንደሚመጣላችሁም አውቃለሁ እነሱም የሚሰሩትን ደባና ተንኮል በጥልቅ አውቃለሁኝ መቼ እንደሚወድቁ አውቃለሁ ያ ቀጠሮ ሲደርስ ብያኔው ይሰጣል ሁሉም ማለት ነው